አሁን እስካሁን ድረስ እየታገስኩ ያለሁት አንድ የተሻለ ሀሳብ ታመጣልኛለህ ብዬ ስላሰብኩ ነው። ኤፍሬም ስነ ስርዓት አዳምጠኝ። ከዚህ የተሻለ ሌላ ሀሳብ አለ። እኔ የወንድሙን ሚስት እንደ ራስህ ተንከባከባት ስለሚል ለዛም ነው ልንከባከብሽ የምትወጥ። ምናልባት ሜቢ አብራሪ እንክብካቤ ሰጡሽ ካልሆነ አላውቅም። እኔ ግን በጣም ሴት ልጅን በመንከባከብ አምናለሁ እና ሲፈቀጅልኝ እንድንከባከብሽ ፍቅድልኝ። ኧረ በእግዚአብሔር ኤፍሬም እሺ ና ቁጭ። ምን ላድርግ? ወይ ቁጭ በል እዚህ። እኔ ለብር መቀመጥ መጀመሪያ አይደለም ልታወራኝ የፈለግበት መንገድ ዛሬ ለምንድን ነው የመጣኸው? በመጀመሪያ ደረጃ እንዲህ ጉዳይ ላውራሽ ነው። እኔ እንክብካቤ አንተ እንክብካቤ ያስፈልገኝ። ያምራል። አሪፍ ጊዜ ነበር ያሳለፋችሁት። እንዴት አሪፍ ጊዜ ነው ያሳለፋችሁት? በነበር ቀረ እንጂ እውነት ምን ፍቅር መቅረት አልነበረበትም ማለት አልገባኝም። ይሄ ፍቅር መቅረት አልነበረበትም ምናምን አልክ ኤፍሬም። ወላሂ በጣም ታስጠላ ባለጌ ነው ወላሂ። ከአንተ የማይጠበቅ ምን ሆነሃል? የወንድምህ ሚስት ልጅ ሆዷ ላይ አለ። ምን አይነት ያኔ ያርቢ አላመንኩም ወላሂ ላዚም። እኔ እስከ መጨረሻው ላዳምጥ እያልኩኝ ነበርና ምን አይነት ድፍረት ነው ወላሂ ይሄ። እንደዚህ በጣም እኔ እንጃ። ብስሚላህ መናገር ነው ያቃተኝ። ሀቂቃ ነው ብላችሁ እንዴት ነው የወንድሙ ሚስት የወንድሙ ሚስት ለራሱ ለማድረግ አልገባኝም። ነገርየው ብስሚላህ ሄርሜላ ያኔ የወድ ነገር ወላሂ ደንግጣለች። እሷ ራሱ ምን ማድረግ እንዳለባት ምን መናገር እንዳለበት ራሱ አቅቷት እየቀባጠረች ነው ያለችው እሷ ራሱ ማለት ነው። ኧረ ቢስሚላህ ኧረ በጣም አስደንጋጭ፣ አሳፋሪ፣ አሳዛኝ ነገር ነው ይሄ ነገር። በጣም ያስጠላ፣ ከአንድ ወንድም የማይጠበቅ ተግባር። ውዶቼ እንዴት ናችሁ? ደህና ናችሁ? እንዴት አመሻችሁ? ሰላም ሳላችሁ ይቅርታ፣ በጣም የሆነ ስሜታዊ ሆኜ ነው እና በጣም ደንግጬ ነው። ጀማአ ላይክ፣ ሼር፣ ሰብስክራይብ አድርጉኝ ውዶችዬ። በተለይ ላይክ አድርጉልኝና ለኤፍሬም አድርሱልኝ ባካችሁ። የሚደርስ ከሆነ ከአንድ ወንድም የማይጠበቅ ተግባር ለብራን ከራሱ የማይመች የወንድምን ሚስት መመኘት ሞት ነው እንጂ ቆመህ የምትሄድበት ነገር አይደለም። በህዝቡ ፊት ሆነ በራስህም እንደ ራስህ ምን አይነት ሲሆነ ምን አይነት እንዴት ነው መናገር ነው ያቃተኝ። ሀቂቃ ነው የምላችሁ። እንዴት ነው? ምን አይነት ባለጌ ነው እንዴ? ምን አይነት አስጠያፊ ስራ ነው። እኔ በራሴ የደረሰብኝ ያክል የተሰማኝ እኔ በጣም ነው የገረመኝ ሀቂቃ። እኔ እንጂ ምን ማለት ነው? ከዛ የነበር ባይቀር ነው ያለው እና የራሱ መንገድ አብርሃም የራሱ መንገድ መርጧል ብሏል ኤፍሬም ማለት ነው። ሄርሜላ ደግሞ ልትረዳኝ ነው እንጂ የመጣው የተሻለ ሀሳብ ልታመጣልኝ ነው እንጂ የመጣቀው ምን አይነት ተግባር ነው? ምን አይነት ሀሳብ ነው? ከአብርሽ ጋር ምን ሆኖ ነው የተጣሉት? በምን ምክንያት ተጣልተዋል? እና በጣም ነው የገረመኝ። በጣም ነው የሚያሳፍረው። በጣም ነው የሚያስጠላው። ደግሞ አሳዛኝ፣ በጣም አስደንጋጭ፣ አሳፋሪ ተግባር ኤፍሬም። በጣም የሚያሳፍር ተግባር፣ ለብራንክ የማይመች ብራንክ ነው ብለህ ሰውን የማታሳምንበት። በጣም ነው የደነገጥኩት። ሄርሜላ አንቺ ራሱ ጥፋተኛ ነሽ። ቤትሽ ከዚህ በፊት ደጋግሞ እኔ ጠላሻለሁ፣ ለወንድሜ አንቺ አትገቢም ብሎ በተለያየ ሚዲያ ሲያወራ አንቺ ምን ብለሽ ቤትሽ ከፍተሽለት ሊገባ ቻለ? አንቺ ራሱ በጣም ትነሽ እንዴ! ምን ራስሽን አታስከብሪም እንዴ? በጣም ነው የደነገጥኩት ውዶች። እንጃ ምን መናገር እንዳለብኝና ምን ማለት እንዳለብኝ ስላላወቅኩኝ ነው። ማን መናገር እንደሌለብኝ ነው የደነገጥኩትና ወላሂ በጣም ነው የሚያስደነግጠው ይሄ ነገር። እንዴ ሚዲያ ላይ ነው ያለው፣ እሱ ራሱ ሚዲያ ላይ ነው ያለውን ግን የራሱ ስሜት መግለጽ ደግሞ የራሱን ምን አይነት ስሜት? የወንድሙ ሚስት ናት። ምን አይነት ስሜት ነው? ብራንክ ራሱ ይሄ ብትሉኝ እኔ ብራንክ ነው ብዬ አላስብም።